ሰላም እንዴት ናችሁ? የአባታ ገራማራ ሚዲያ ቤተሰቦች የዕለቱን መረጃዎች ጠቅላላ አድርጌ ወደ እናንተ ማድረስ ይሆናል። ሰብስክራይብ፣ ሼር፣ ላይክ ማድረግ አይርሱ። ለተከታታይ 6 ወራቶች ሲሰለጥኑ የነበሩ የ64ኛ ክፍለ ጦር እግረኛ ሰራዊት በሸበል በረንታ ደማቅ ሁኔታ ተመረቁ። ህዳር 23 2018 እንዲሁም የብልጽግና ሰራዊት በየቀኑ በየዕለቱ ወደ ፋኖ እየተቀላቀለ ይገኛል። በመሸ በነጋ ጭምር የብልጽግና አክቲቪስቶችና የብልጽግና ካድሬዎች እንዲሁም የብልጽግና መንግስት እየደነገጠ ሁሉ ይገኛል። ወደ ዋናዎቹ የአፋባ ምዕራብ አማራ ቀጠና ቴዎድሮስ 201ኛ ኮር 64ኛ ጦር ለተከታታይ 6 ወራት ያሰለጠናቸውን እግረኛ ሰራዊት ህዳር 23 2018 በሸበል በረንታ ወረዳ የደጃዝማች በላይ ዘለቀ ሽፈራው ገርባው ልጆች ለአምስተኛ ዙር በደማቅ ሁኔታ አስመርቋል። በቴዎድሮስ 201ኛ ኮር ስር የሚገኘው 64ኛ ክፍለ ጦር በእግረኛ ሰራዊት በማስመረቅ በክብርት የተገኙት የ64ኛ ክፍለ ጦር አመራሮች፣ የሻለቃ አመራሮች እና አባላት፣ የሃይማኖት አባቶች፣ የሀገር ሽማግሌዎች እንዲሁም የአካባቢው ማህበረሰብ በተገኙበት በሸበል በረንታ ወረዳ በደማቅ ሁኔታ ተመርቋል። የተከበራችሁ የቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር አመራሮች፣ የተከበራችሁ የሸበል በረንታ ወረዳ ጊዜያዊ መንግስት አመራሮችና የተከበራችሁ የሻለቃ አመራሮችና አባላት፣ የተከበራችሁ የሃይማኖት አባቶች እና የሀገር ሽማግሌዎች እንዲሁም የዚህ ፕሮግራም የተገኛችሁ የከተማዋ ነዋሪዎች እንዲሁም የክብር እንግዶች የአፋባ ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር 5ኛ ዙር እግረኛ ሰራዊት የምረቃ ፕሮግራም እንኳን በሰላም አደረሳችሁ አደረሰን ሲልም ጀምሯል። የምረቃ ፕሮግራሙ በተገኛችሁ የክብር እንግዶች የክብራንና ክብራን እንዲሁም ተመራቂ የፋኖ አባላትና እንዲህ የምንሰባሰበው የምንደራጀው የምንሰለጥነው ሁላችሁም የጋራ የሆነ ጉዳይ በቤታችን ስላለን ነው። ሁላችሁም አንድ አደረጃጅና አንድ አሰባሰብ ካደረጉን አንኳር ጉዳዮች ውስጥ ሰርቶ መብላትን ያስተማረው የኢትዮጵያ ከመጪው ወራሪ ከውስጥ ጠላቶችና ባንዳን የማጽዳት ሀገር የገነባውን የአማራን ህዝብ እንደ ህዝብ በራሱ ሀገር በራሱ ርስት ሲያሻቸው በሃይማኖት ሲያሻቸው በርስቱ በማንነት ጣልቃ እየገቡ የአማራን ህዝብ ከ50 ዓመታትና ከዛ በላይ እረፍት በመንሳት በገዛ ሀገሩ እንዳይኖር ተደርጓል። ሀገር መስራች ፊደል የቀረጸው እምነት የራሱ ባህል እና እሴት የራሱ ወግ ያለው ለበርካታ ዘመናት የኢትዮጵያን ዳር ድንበር አስከብሮ የቆየው በአራቱም ማዕዘናት ደሙን አፍሶ አጥንቱን የከሰከሰው ታላቁ የአማራ ህዝብ ዛሬ ላይ በገዛ ሀገሩ በገዛ ርስቱ ባይተዋር ሆኖ በጅምላ ይገደላል፣ በጅምላ ይሳደዳል፣ በጅምላ ይፈናቀላል። ሀብት ንብረቱ በወራሪዎች እየተወረሰ ይገኛል። ኢትዮጵያ ያሻገራሉ፣ ሀገር ይመራሉ በህዝብ ተወዳጅ የነበሩ የአማራ ምሁራን በጅምላ በጨለማ እስር ቤት የተሰቃዩ ይገኛሉ። ምሳሌ ብንጠቅስ የመንጋው መድኃኒት የፓርላማው ንጉስ አቶ ክርስቲያን ታደለ፣ አቶ ዮሐንስ ቧያለው፣ እነ መምህር መስከረም አበራና ሌሎች ምሁራን በጅምላ በጨለማ እስር ቤት ታስረው እየተሰቃዩ ይገኛሉ። የአብይ አህመድ አረመኔያዊ ስርዓት የአማራን ህዝብ ለማጥፋት የአጭርና የረጅም ጊዜ ቅድመ ማውጣት በዓለም ላይ ተደርጎ የማይታወቅ ለማየት በሚሰቀጥጥ ዘግናኝና አስነዋሪ ተግባር የተፈጸመብንና እያስፈጸመብን ይገኛል። ይህ ሁሉ ድርጊት የሚፈጸሙት ከአማራነታቸው ይልቅ ሆዳቸው የግል ጥቅማቸው በልጦባቸው ባንዳ በሆኑ አመራሮችና ሚሊሻዎች ጭምር ነው። ክብራና ክብራን እንዲሁም ተመራቂዎች ይህ ድርጊት የሚፈጸመው በአማራ በመሆናችን ብቻ ነው ሲሉም አክለው ገልጸዋል። የአማራ ህዝብ በአማራነቱ ብቻ እንዲጠፋ የተፈረደበት ህዝብ ከሆነ ውሎ አድሯል። በመሆኑም የአማራ ህዝብ መዳኛ መንገድ አንድም በክንዱ አንድም በእግዚአብሔር ኃይል ብቻ ነው። የአማራ ህዝብ እንደ ህዝብ መኖር መብቱን ማስከበር የሚቻለው አማራ አንድ ሆኖ በጋራ መታገል ሲችል ነው ብለዋል። በመሆኑም ይህን አረመኔያዊ አገዛዝ ለአንዴና ለመጨረሻ ጊዜ ነቅሎ ለማውጣት በደጅ አዝማች በላይ ዘለቀ ልጆችና የሽፈራው ገርባው ልጆች የአፋባ ምዕራብ አማራ ቀጠና ቴዎድሮስ የ201ኛ ኮር 64ኛ ክፍለ ጦር አደረጃጀት ስር ታቅፈው የተለያዩ ቦታዎች የውጊያ ቅሮች በማቀድ ረሃቡን፣ ውሃ ጥሙን፣ ብርዱን፣ ሙቀት ሳይበግራቸው በርካታ ውጊያዎችን በማድረግ በርካታ ገድል ሲፈጽሙ ቆይተዋል። በዚህ ሰዓት የ64ኛ ክፍለ ጦር ድርጅቱ አፋባ ቴዎድሮስ የሚሰጣቸውን የትኛውም አይነት ወታደራዊ ግዳጅ ሚሽን በብቃት ከመፈጸም ጎን ለጎን በዚህ ፈታኝ ወቅት ህዝባችን መልሶ ማደራጀት፣ ወታደሩ መልሶ ማሰልጠን፣
ወጣቱ በልዩ ልዩ ስልጠና እና የውትድርና ሳይንስ በመስጠት ግዙፍ ኃይል እየገነባ ይገኛል። በዚህ ለጠላት ኃይል ቅስም መስበሪያ ለወዳጅ ደስታ ይዞ መጥቷል። በሸበል በረንታና በእነማይ ምድር ጀግኖች አባቶቻችን ደማቸውን አፍስሰው አጥንታቸውን ከስክሰው ሀገራችን ከቀይ ግዛት ከባርነት ነፃ አድርገው ለትውልድ ያስረከቡት የአርበኞች መሰባሰቢያ ከሆኑት ውስጥ ይህ አካባቢ አንዱ ነው። በዛሬው ዕለት ህዳር 23 2018 በሸበል በረንታ ለመሰባሰባችን ምክንያት የሆናችሁ የአምስተኛ ዙር እግረኛ ተመራቂ አባላትና የደጃዝማች በላይ ዘለቀ ሽፈራው ገርባው እጅጉ ዘለቀ ልጆች ናችሁ። በዚህ ቅዱስ የሆነው የአማራ ህዝብ ትግል በስም ዝርዝር ጠቅሰን የማንጨርሳቸው ጀግኖች የትግል ጓዶች ከጠላት ጋር ተናንቀው ብዙ ዋጋ ከፍለው ተለይተውናል። በመሆኑም ድርጅታችንና መሪያችን ከጥግ ጠላቶቻችን እንድትጠብቁ አደራ እያልኩ እኛ ለእናንተ አደራ የምንሰጣችሁ መሪዎቻችን በብዙ ስቃይና መከራ ውጣ ውረድ ጀግኖች ውድ ህይወታቸውን የገበሩበት ትግል ተቀብላችሁ የድል ባለቤት እንድታደርጉ አደራ እንዳለን። በመጨረሻም የመላው አማራ ህዝብ ላይ ጦርነት ያወጀውን የአማራን ህዝብ አረመኔያዊ ድርጊት በመስራት በርካታ ግፎችና ወንጀሎችን እየሰራ የሚገኘው የአብይ አህመድ ጡት ቆራጭ አረመኔያዊ አገዛዝ ለአንዴና ለመጨረሻ ጊዜ ለማስወገድ ስለሚጠበቅብን ሁላችንም በዚህ ምረቃ ፕሮግራማችን የምትገኙ በሙሉ የራሳችሁ ዝግጅት እንድታደርጉ እያልኩ ለተመራቂ ፋኖዎች መልካም የምረቃ ጊዜ እመኛለሁ። እንደራጃለን፣ እንሰለጥናለን፣ እንታጠቃለን። የአማራ ህዝብ አረመኔው ጡት ቆራጩ አራጅ ሰራዊት ነፃ እናወጣዋለን። አዲስ ትውልድ፣ አዲስ ተስፋ፣ አዲስ አስተሳሰብ ህዳር 23 2018 ሲሉም የምረቃ ፕሮግራማቸውን ዘግተዋል። በዚህ ብቻ አላበቃም። ከእንቅልፋችሁ ስትነቁ እንዳደነግጡ ስናይፐሩን ብሬኑንም ክላሹንም እየተቀበሉት ወደ ፋኖ እየተቀላቀሉ ይገኛሉ። ረቡዕ ገበያ ከመሸገው 25ኛ ክፍለ ጦር አረመኔው ሰራዊት አንድ ስናይፐር በመያዝ አፋባ ቴዎድሮስ እዝ 206ኛ ኮር 24ኛ ክፍለ ጦር አባጅሜ ሻለቃን ተቀላቀሉ። ቆንጆቹ የጀግና አቀባበልም አድርገዋል። ይህም በእንዲህ እንዳለ በራያ ግንባር ተኩለሽ ላይ በተደረጉ ተጋድሎ አንድ የጠላት ምሽግ ሙሉ በሙሉ ሲሰበር በርካታ ያገዛዙ ወታደሮች መገደላቸው ታወቀ። በተኩለሽ ዙሪያ በተደረጉ ትንቅንቅ ያገዛዙ ኃይል ለወራት ገንብቶ የነበረውን ጠንካራ የተባለው ምሽግ በዋርካው ምሬ ወዳጅ ልጆች ክንድ በሰዓታት ልዩነት መናዱን ለማረጋገጥ ተችሏል። የጠላት ኃይል የአርሶ አደሮችን የእርሻ በሬ አርዶ ምሽግ ውስጥ እየበላ ባለበት ነው ደምሳሾቹ ፋኖዎች ጠላትን ያላመጠውን ሙዳ ስጋ ሳይውጥ ተወርውረው ማንቆርቱን ያነቁት። ሌላኛው የአገዛዙ ነውረኛ ስርዓት በፋኖ ጋር መዋጋት በፊት ለፊት ሲያቅተው ንጹሃንን መጨፍጨፉን እንደተያያዘው ይታወቃል። በደንቢያ ንጹሃን ተማሪዎች ተጨፈጨፉ። በደንቢያ በየቀኑ 3-4 ንጹሃን ገበሬ አርሶ አደሮች፣ እናቶች፣ ህፃናት ስርዓቱ ጥምር ጦር እያለ በሚጠራው ጨፍጫፊ ኃይል ሳይገደል አይውልም። ከተለያዩ አቅጣጫ በየቀኑ አለኝ የሚለውን ኃይል እያመጣ በመጨረሻ ያለው ኦፕሬሽን ቢሞክሩም ከፋኖ ኃይል ላይ ምንም ጉዳት ማድረስ ያልቻለው ገዳይ ቡድን ደክሞትና ተመቶ ሲመለስ በተለያየ መልኩ ህዝቡን እየተበቀለ ይገኛል። በዛሬው ዕለትም እሁድ ቅዳሜ እረፍት ቤት ወደ ጫሂት ትምህርት ቤት በመሄድ ላይ የነበሩ ተማሪዎችን፣ እናቶችን ጨፍጭፏል። አገር አማን ብለው በባጃጅ ተሳፍረው የሚሄዱ ንጹሃን ምንም አይነት የውጊያ በሌለበት ሰዓትና ጫሂት ከተማ ደልጊ መውጫ ላይ ተጨፍጭፏል። ከተጨፈጨፉት ንጹሃን መካከል ተማሪ ሮዳስ ጌትነት፣ ተማሪ ዳንኤል አበረ፣ ወይዘሮ ጥሩ ዓለም ክፍሌ የሁለት ልጆች እናት ወዲያውኑ ህይወታቸው ሲያልፍ ተማሪ ሮዳስ አበረን ጨምሮ ሌሎች 4 ተሳፋሪዎች ሹፌሩ ከፍተኛ ቁስል አስተናግዶ በሕክምና ላይ ይገኛል። በአገኘው አጋጣሚ ሁሉ የአማራ ህዝብ መጨፍጨፍና ማውደም የሚያረካው ገዳዩ ቡድን ከፍተኛ ቁጥር ያለው የሰለጠነ ሌባ ወታደር ነኝ ባይ በቀጠናው አሰማርቶ ከፍተኛ ዘርፊያ ውንብድና ጭምር እየፈጸመ ይገኛል። ከሰሞኑ የምስራቅ አማራ ደንቢያ ብቻ ከ200 በላይ ገበሬ መሳሪያ፣ የቤትና የቢሮ እቃዎችን፣ ማስጌጫ ቁሳቁሶችን የሚሸጥ ነገር ሁሉ መኪና እያስጫነ ጫልድባና የተባሉ ከተሞች ብቻ ከ15 ሚሊዮን በላይ ግምት ያለው ዕቃ ያገዛዙ ሰራዊት ዘርፎ መሄዱንም ይታወቃል። ገበሬው ፋኖን እያበላና እየሸፈነ እያዋጋ ነው መደሄት አለበት የሚለው ይህ ገዳይ ቡድን በርበሬን ጨምሮ የደረሱት አዝርቶችን በከፍተኛ ሁኔታ
እያወደመ ይገኛል። በመሆኑም መላው የገፈቱ ቀማሽ ማህበረሰብ የሚያደርገውን የሚታይ የሚጨበጥ ግፍና በደል ይቆም ዘንድ የምናደርገው እንቅስቃሴ እንደ ወትሮ ሁሉ አስፈላጊውን ድጋፍ እንድናደርግ እናሳስባለን። የንጹሃን ደም እንመልሳለን። ደም በደም ይጠራል።